በእጅህ ያኖርኩትን የብርሃን ጸዳል መቅረዙን ከስፍራው መጥቼ ሳልወስደው ከዝናም በኋላ ደመና ሳይሸሱ ፀሐይ ሳትጨልም ቀኑን ሳልጋርደው ከማሳው ያለውን ፍሬ አልባ ዘርህን ማለዳ መጥቼ ከእርሻው ላይ ሳልነቅለው የሰጠሁትን ሀብት ከመዳፍ ከጉያ በአንድ ጀንበር እድሜ አውጥቼ ሳልሰጠው አፍ ያልኩበት ነፍስህን ከውስጥህ ለይቼ ወደ ነበረበት ስፍራው ሳልመልሰው አእምሮህ አለና ነቅተህ ተዘጋጅተህ አደራህን ፈጽም አስተውል አንተ ሰው ከምን ላይ እንደቆምክ በየት ስፍራ እንዳለህ ህሊናህን መርምር። ድንገት ጥሎ ሳይሄድ ሳይከዳ ሳይተውህ የቆምክበት ምድር ቤትህን አስተካክል። የፍቅር አንድነት መሰረት የለውም ጥላቻ ተሞልቷል። ውስጡን ተቦርቡሮ ምሰሶው ተሰብሮ ጣሪያው ተነቃቅሎ ውጭው ብቻ ቀርቷል። አረም አለ በእጅህ ላይ እርምህን ሳትጥል አይጸዳም አይቆምም የቤትህን መሰረት። በከንቱ እንዳጥለው የደከምበትን የአባትን ርስት ያስከውን እምነት ይለናል እግዚአብሔር ለኔም ላንተም ላንቺም ቃሉን እያሰማ። ልብ ያለው ልብ ይበል የአዋጅ ቃል ተነግሯል በአገር በከተማ። ማን ነው እጅ ንጹህ ባህርን ከፍሎ የሚወስድ ህዝብን የሚያሻግር? ሃይማኖት ካለበት ከሀገር እግዚአብሔር ከቃል ኪዳን ምድር። ማን ነው የታረቀ ቀድሞ ከራሱ ጋር አብሮት ከሚኖር ከህሊናው ጋራ ከግቡ የሚያደርስ ታሪክ የሚሰራ ከህዝብ የሚቀበል ይህንን አደራ? የማንን ቃል ሊስማ? ማን ነው የሚነግረን? ማንን እንመልከት? መብራቱ ሳይጠፋ ዘይቱን ሳንጨርስ ሳያልቅብን ድንገት ድረስ ከተፍ ሲል ሙሽራው ሲመጣ ሁሉም ከእጆች አራግፈን ጨርሰን ማን ይከፍትልናል? ብንጮህ ብናለቀስ በሩን ብናንኳኳ ከደጃፍ ላይ ቆመን ለተተኪው ትውልድ የያዝነውን ሰው ማን ነው? ከአባቱ ከእናቱ ምንድነው የሚወርሰው? አንቺ እናት ለልጅሽ ምን አዘጋጅተሻል? የሚጠይቅ ትውልድ መኖሩን አውቀሻል? መልስ ይዘህ እንደሆነ አንተ አባት ተናገር። ልጅ ሲጠይቅህ የአንድነትን ነገር ማነኝ ከየት መጣው ምንድነው እምነቴ የሚል ህፃን አለን በቤትህ በቤቴ። አሁን ነው ማስተዋል ምን እያረግን ነው? የተተኪው ትውልድ ማን ነው ያስተዋለው? የሁላችን ድካም የሁላችን ጥረት ዛሬ ማቃናት ነው የነገውን ህይወት። ሁሉም ሰው ሲኖረው ተከታይ ሲያፈራ ዙሪያውን ሲከበው በዘራው አዝመራ። መልካም ነው ግሩም ነው ብሎ ሲገፋበት ማን ነው ያስተዋለው የጥንቱን አንድነት? ጎዳናውን ሲያጉዝ ሲያራምድ አይተነው ባሰበበት ስፍራ ሁሉንም ሲያደርሰው ጊዜያዊ ድንኳን ቋሚ ቤት አደረግ ነው። እኛ እንዲነን እያልን ለሰው ሳናሳየው ስንቱ ግራ ገባው ምስኪን ወገናችን። ትቶን ገደል ገባ ወጣን ከእጃችን። ምን ቃል ተናግረን ነው በምን ቃል ይመለስ? ልዩነት መነናቅ ሞልቶት የኛን መንፈስ። እስኪ መልሱልኝ መልስ ይጠፋም ከሰው ደርሶ ከትውልዱ ማን ነው ያስተዋለው? እኛም አምጥተነው ከኛም ቃል ተምሮ ያምናው መለያየት ሲቀጥል ዘንድሮ። የተሻለ ነገር ሲጠፋ ከእጃችን ስንቱ ዳግም ሄደ እያየን ባይናችን። የስጋ ስራ ነው ይብቃን መለያየት። ታሪክ ለመለወጥ እንቁም በአንድነት። ይህን ዘረኝነት ከቤት ካላስወጣን የአጵሎስ የጳውሎስ ነን ከሚል ቃል ካልጸዳን ውሸት ነው አይሆንም ከእግዚአብሔር ጋር ኑሮ። አንዱን ንቆ ሰው በጸብ ተሳስሮ ዛሬም አሮጌ ልብስ ምን ነው ማጥለቃችን? ሁልጊዜ ድህነት ሀብት እያለ እጃችን። ክርስቶስ የሰጠን ውድ የተወደደ አዲሱ ልብሳችን የታል ወዴት ሄደ? የሞተልን አምላክ ሳላረገው ነገር የዓለም መድኃኒት ነው ብለን ሳንነገር እንዲህ የእግዚአብሔር ቤት በዓሉ ሲከበር አሮጌ ልብሳችን ምን ነው አይቀየር? ክፋትና ጥፋት በደል መተላለፍ ለጎሳና ለዘር ለነገድ መሰለፍ ስርዓት ማበላሸት መሰረትን ማፍረስ ደርሶ ክፉ መስራት እውነትን ማደፍረስ ቂም በቀል ጥላቻ ጥልና ክርክር አሮጌ ልብስ ነው አይጠቅመንም ይቅር። ሮግራጌ ትህትና ርህራሄ ትህትና ሰላምና ፍቅር ትዕግስትና አንድነት ደስታ መልካም ግብር ሊለበስ ግድ ይላል በሰውነታችን ክርስቶስ የሰጠን አዲሱን ልብሳችን። አንድነትን ሲሰብክኛን ስንሰማ አንድነትም ሲሰብክኛ ስንስማማ ብርሃን ይሆናል የዛሬው ጨለማ። በአንድ ገበታ ላይ የቆረስን ሰዎች ለምን ተፈራራን አባትና ልጆች? ጨርሶ ሲዘጋጅ ኖህ መርከቡን ሰርቶ ትውልድን ለማትረፍ ከእግዚአብሔር ቃል ሰምቶ ጥንድ አድርጎ ከአዋፍ እንስሳቱ ማን ያመጣለት ከጫካ አራዊቱን? አንበሳ እንዴት ሰማ ነብርን ማናረገው?
ከጓደኛው ጋር መንገድ የጀመረው ርግብ እንዴት መጣች ቁራው ከማን ሰማ? ለማምለጥ የቻለው ድቅድቁን ጨለማ ሰውስ ከኖህ ሰማ የአባት ቃል ሲናገር ድንቅ የሆነ ሚስጥር የእንስሳቱ ነገር እንደምን ተረዳው? እንዴት ነው የምናምን ትውልድ እንደሚተርፍ መርከቡን እንደሚያድን በምድር ሊሳበው በአየር የሚበረው በበረት የጫካ ያኖረው ኖህና መርከቡን በሩቅ ተመልክተው ከቁጣ መለጡ ተሸሸጉ ገብተው እግዚአብሔር ለሁሉም በቋንቋቸው ነግረህ ኖህና መርከቡን ያሳየህ አንተ ነህ። ወደኛ እንመለስ የትነን የትቆምነናል ስንት መርከብና ስንት ኖህ አይተናል። አንድ መርከብ አለች አንድ ኖህ ያለባት እሷን እንከተል ግብ መድረሻችን ናት። ከእንስሳት የምንበልጥ የሰው ልጅ ተብለን እንዴት በአንድ መርከብ መሰብሰብ ከበደን? እናንተ ሰባኪያን ወንጌል የያዛችሁ ካህናት ሊቃውንት እውቀት የበዛችሁ ደግሞ መዘምራን ቃል የተሞላችሁ በአንድነት ተነሱ ለአንድነት ብላችሁ በአውደ ምሕረቱ ቆሞ ዘማሪው ሲዘምር የሥነ ጽሑፍ ሰው ቅኔ ሲደረድር ከጫፍ ጫፍ ሲሰማ ያስተጋባ ቃሉ ለዓለም እንዲሰበክ የጌታ ወንጌሉ ገና ነው ኮረብታው አልተደለደለም ሸለቆ አልሞላም ተራራ አልተናደም። እናንተ መምህራን ደግሞ ካህናቱ አደራ አለባቸው ከፊት ይልቅ በርቱ። አሁንም ሲሰበክ ይገባዋል ቃሉ ወንጌልን ባንሰብክ ወየውልን በሉ። ሌላ ሙሴ አይመጣም ባህር የሚከፍል በሰው የሚወደድ ቃል የሚያደላድል ወንጌል የተሰጠው ቃልን እንዲናገር ሌላ ጴጥሮስ ማን ነው ከእናንተ በስተቀር? በተለየ ፍቅሩ እንዲያ የወደደን በግልገል በጠቦት በበግ የመሰለን እንዳንጠፋበት ነው ተኩላው እንዳይነጥቀን እያስጠነቀቀው ለጴጥሮስ የሰጠን። የአደራ ልጆች ነን እኛ ምእመናን አደራ አለባችሁ በክርስቶስ ስልጣን። ሰብካችሁ አንድ አርጉን ይህ ነው ሙሴነት ሌላ ቃል የሚሰብክ ማንን እንመልከት? ከእናንተ ጋራ ነው ዛሬም ለዘላለም ክህነት የሰጣችሁ አምላክ መድኃኔዓለም። የምድር ቀላል ነው ይችማ ምን አላት? ወንጌል በእጃችሁ ነው ገነት ለማስገባት ይህን ያህል ስልጣን ኃይል ነው ያላችሁ። ዳግም ያስተጋባ ይሰማ ቃላችሁ። አንተም አንቺም እኔም በዚህ ቤት ያለ ነው ስለ ቅድስት እምነት ወንጌል የተማር ነው። በአንድነት ከመቆም የሚያግደን የለም። የአደራ ልጆች ነን የመድኃኔዓለም። ወስብሐት ለእግዚአብሔር።